ናይ هلا جسم هلا لا بس الكنين بس الكنين هلا بيت هالو نو ده هالو نو شي هلا جتو ما تجي ነው ባሳ መጣለች ማርያም መጣለች እኮ እንጂዮ አክስቴ ጂቱ ማማ በይ እስኪ ማማ በይ እስኪ ማማ በይ ማማ ማርያም ልትመጣ እሺ ልትሄጂ ነው ማማ ሄሎ ማማ ቤት ማሚ ቤት ማሚ አትይ አንቺ መላጣ ባባ ይጸጉሯን ልትነጨው የለም ምኑን ነው የምትነጨው? ልትይዘው በመከራ እንደበቀለ አልገባት። ራሷን እኔ እናትሽ እቺ ውሸት ናት። አዎ ቤት አክስቴ ቤት ረዥም ሰዓት የምትጮኸው ትጮኻለች። ከተጫወተች ከልቧ ከሆነ ትጫወታለች። የኔ ይበቃቸዋል ውዴ። እያለቀሰች ነው። እኔ ስላት እንግዲህዋ ትወዳለች። በቃ እጇን ከታ ታወጣለች። ጂቱ አክስቴ ቤት ሄሎ ሂጂ ማሚ ጋር እንደዚህ አጨብጭቤ። ኧረ ተይ እባክሽ እኮ አንቺያትም ከኔ ያለ ነገር መሬት ላይ አይታ እኮ ነው። አዎ እንትን ካርቶን የጆያ ካርቶን። ከዛ ደግሞ ምን ይላሉ መሰለሽ? አንቺ ለምንድን ነው ምራትሽን አጀብ ማታስገዝት? ለምንድን ነው ምጭው? ለምን ሽራል ወጥ ተቃውሞ ነው ገባሽ? እኔ አሁን የነሱን ተቃውሞ መስማት አለብሽ እንዴ? ግድ ነው። የሶሻል ሚዲያ ሰው እስከሆንሽ ድረስ መስማት አለብሽ ውዴ። ስለዚህ አንደኛ ስታወራ እንደሱ አትበልብናል አሉ ያሉትን ነው። ሁለተኛ ደግሞ እንዴት ሽሯል ትላለች። ይሄ ሰሞኑ ነው አፈላች ምናምን ይላሉ። እሱን እንኳን ብንተከተክም የሶዳ የለብን ችግር የለውም። ማፍላቱንስ ስሚ እንደው እንደ ሀሳብ እውነቱን እናውራና ኮሜንት ጻፉ። እሺ እንደ ሀሳብ ኮሜንት ትሰጧላችሁና እውነቱን ማለት ነው። ያው ሰው ልጅ እውነቱን ያውጣ። ትጣነቂያታለሽ እንጂ ትውጫታለሽ። እና አሁን ጾም ያለነ ቀን አሁን ጾም ቀን ነው በብዛት ሽሮ የምንበላው ወይ ደግሞ ያጣው ቀን። በነገራችን ላይ ድሃ እኛ በድህነት ብናድግም ግን ምንም ቢሆን በሳምንት አንዴ ስጋ እናጣ። ኦኬ እንዳውም ድሃ ነው በስጋ ያደገው እውነት ለማውራት ከተባለ ማለት ነው። ምክንያቱም ጮጋራችን ደህና ነው የምናስበውና የምንጨነቀው የለም እና በልተን ያደግነው። አመት ባል በመጣ ቁጥር አርደን የምንበላው እኛ ድሃዎችን እና ለምሳሌ አሁን ልንገራችሁ
የሚበላው ራሱ በነገራችን ላይ እኛ ድሃዎች ነን። ጾም አይደለም ጾም ቀን ነው በብዛት ሽሮ የምንመገበው ወይ ደግሞ እንግዲህ እንደ ሁኔታ አድርገሽ ነው የምትመገቢውና ጾም ያልሆነ ቀን ስጋ ነው ሽሮ ነው የምትፈልጊ ብትባይ የቱን ነው የምመርጭው? እውነቱን አውሪ። ኖ መጅለጥለጥ ሲዳ እውነቱን አውሪ። የቱን ነው የምትመርጡት? ወይ ደግሞ አራስ ቤት እያላችሁ የሌለን ቀን እንደሌለን ሽሮአችንን እንበላለን። ያለው ደግሞ በነገራችን ላይ ዱባይ ላይ ስጋ ርካሽ ነው። እሱን እንድታውቁ ፈልጋለሁና ውሸት ማርያምን ውሸት። አረ እኔን ልሸውዱ ትችላላችሁ፣ ግን አይምሯችሁን ልመሸወድ አትችሉ። አየሽ ይሄ ሁሉ ህዝብ ማርያምን ውሸታም ነው። ህሊናችሁ ያውቃል። ማንም ሰው ማለት ነው ማንም ማርያምን ለዛ ነዋ በየቤቱ ስጋው ማለት ነው ጠዋት ተደርድሮ ቁጭ ብሎ ማታ የሚያልቀው። ማታ እኮ አታገኝም ስጋ እኮ። እኔ ግን ስጋ ነው የምመርጠው። ያው እንግዲህ ምንም ማድረግ አይቻልም። ምክንያቱም ግን እውነት ለመናገር እንደቆም ነገር ካወራን ማለት ነው አራስ ቤት አሁን አንዳንዶቹ ስጋ የማይበላቸው የሚያስጠላቸው አለው። እኔ አሁን እውነት ለመናገር የመጀመሪያው የወለድኩ ሰዓት በጣም ስጋ አስጠልቶኝ አልበላሁም። እኔ ደግሞ ለወልድ 1 ወር ሲቀረኝ ነው ስጋ ያስጠላኝ። ለወልድ 1 ወር ሲቀረኝ አሁን አልበላሁም እኔ ስጋ ነበረ። መውለድ ላይ ከአራስ ቤትም አስጠላኝ። የሆነ ዝም ብሎ በጣም አስጠላኝ ስጋ። ግማሽ በሌላ ምግብ ነው እንትን ያልኩት የታርሽ ወጣት። ሁለተኛው ላይ ግን በደንብ በልቻለሁ፣ ምንም ሳያስጠላኝ ምንም ሳልሆን ማለት ነው። ሁለተኛ ያኛው ኢትዮጵያ ስለሆነ ነው ውዴ። አይ አይደለም እውነቱን እናውራ። ከዛ እኔ አሁን ለምሳሌ ምንም ኢትዮጵያ ላይ ብትሆኝ እኮ ለአራስ ተብሎ የሚዘጋጅ ነገሮች እኮ አሉ። አዎ ቅንሽማይሮች ለአራት ቤትሽ ያፈራውን ነገር አለ። እኔ 8 ወር ጨርሼ 9 ስገባ ስጋ አንዳንድ ሰው አሁን ስጋ ጭራሽ እኮ ስጋ የማይበላለ ምንም ስጋ የማይወዳለ እኮ። አዎ ግን ጎመን ለምሳሌ አሁን ማለት ነው ጎመን በስጋ ብላ ደምቃ መጣች እንጂ ድሮ እኮ እንዴት እንደምንበላ እኮ ጎመን የሆነ ቀን እኮ እንዴት እኮ እንደምንነጫነጭው። አንዷማ እንዳውም ብሞት አልበላም ባዶ ጨውና ውሃ በጥብጬ ፈትፍቼ እበላለሁ እንጂ አልበላም ያለችበት ጊዜ አለና አሁን ላይ ግን እንደ ብርቅ ነው የምንበላ። አልወድም። ሁለተኛ ማስቀበላ